የብሪቲሽ ፖፕ ሙዚቃ አቀንቃኟ የግራሚ አዋርድ አሸናፊዋ አዴል በአንድ ወቅት የመንፈስ ጭንቀት እንዳለባት ገልጻለች። ህመሟን ወደ ፀሐያማዋ ሎስ አንጀለስ ማለትም በዓመት ወደ 263 ቀናት ፀሐይ ወደ ሆነችው ሎስ አንጀለስ ተዘዋውራ ከዚህ የጭንቀት ህመም እንዳገገመች ትናገራለች። በአንድ ወቅት ተወዳጁ ሙዚቀኛ ጀስቲን ባይበር ከዚህ ህክምና ወይም ከዚህ ጭንቀት ጋር ፊት ለፊት መጋፈጡንም አስታውቋል። አሜሪካዊቷ ኮከብ ላና ዴል ሬይ ሰመር ታይም ሳድነስ የተሰኘ ሙዚቃ እስከ መጻፍም ደርሳበታለች። የኦስካር ተሸላሚዋ ኮከብ ተዋናይ ኤማ ቶምሰን ይኸው ችግር ገጥሟት እንደነበር ሚዲያዎች ዘግበውላታል። ትሬቨር ኖህ፣ ኬቲ ፔሪ፣ ጂም ኬሪ ከዚህ አሁን ከማወጋችሁ ጉዳይ ጋር ቀጥታ የተገናኙ ሰዎች ናቸው። ጉዳዩ ጭንቀት ነው። ይህ ጭንቀት ግን የትዳር፣ የገንዘብ፣ የዕድሜ አይደለም። የበዓል ጭንቀት ወቅት ሲቀየር ሰውነትን የሚወር አንዳች የመረበሽ ስሜት። ለእርሶ ምናልባት ይህ እንዴት ሊጠላ ይችላል ሊሉት ይችላሉ። በዓል ምን ይጠላል ሊሉ ይችላሉ። ጥናቶች እንደሚያመለክቱት ከሆነ ግን በአውሮፓ ምድር ብቻ ከ65% በላይ የሆኑ ኮረዶችና ጎረምሶች ከዚህ ጭንቀት ጋር ፊት ለፊት ይላተማሉ። ድባቴውን ሐኪሞቹ ሲዝናል አፌክቲቭ ዲስኦርደር ይሉታል፣ ወይም አሜሪካኖቹ ክሪስማስ ዲፕሬሽን። ይህ ህመም በተለይ ከዘመን መለወጥ ጋር በተያያዘ ይከሰታል። አንዳንዶች በዓሉ የሚመጣው ከክረምት ማብቂያ ጋር በመሆኑ የክረምት ድባቴ የነበረበት ሰው ይህ በሽታ ሊያጠቃው ይችላል ይላሉ። ክረምት ያው ዝናብና ጭጋግ ከመሆኑ ጋር በተያያዘ ድባቴው በዋነኝነት የሚቀሰቀሰው በመጻውና በክረምት እንደመሆኑ መጠን በእርግጥ ነጮቹ እውነት አላቸው። የእነሱ ክረምት እጅጉን ረጅም፣ ጭጋጋማ፣ ጨለማ እንደመሆኑ መጠን ሐቅ አላቸው። የእኛ ዘመን ግን ከዚህ የተሻገረ ነው። የሐበሻ ሰማይ እንደ ነጭ ሰማይ አይደለም። ረጅሙ ወራት በጋ ነው፣ ፀሐይ ነው። ሆኖም ግን ከቅርብ ጊዜ ወዲህ ደግሞ በምድረ ሐበሻም በዓል የሚጠሉ፣ በዓል ሲመጣ የሚጨነቁ፣ በዓል ሲመጣ መግቢያ ማውጫ የሚያጡ ብዙ ወጣቶችን ማየት የተለመደ ሆኗል። ብቻ ነገሩን ወደዚህ እናምጣው። ያው በጥናት ባይረጋገጥም አልተጠናም ማለት አልተከሰተም ማለት አይደለምና ወጋችንን እንቀጥል። ሲዝናል አፌክቲቭ ዲስኦርደር ወይም ለእኛ የበዓል ሰሞን ድባቴ። እነዚህ ስሜቶች በበዓል ሰሞን የሚሰማን እጅጉን በተለየ ሁኔታ ነው። አንዳንዶች የመንፈስ ጭንቀት እስከ መያዝም ይደርሱበታል። ለነገሮች ዝቅተኛ ስሜት ይገጥማቸዋል፣ ድካም ይስተዋልባቸዋል። ብዙዎች በበዓል ጊዜ ከመጠን በላይ መተኛትንም ይፈልጋሉ። ከሰዎች ጋር ማህበራዊ ግንኙነትም ያቋርጣሉ። በየዓመቱ ይህ ስሜት በተመሳሳይ ጊዜ በተመሳሳይ ወቅት ሊያገረሽ ሊነሳ ይችላል። ባለሙያዎቹ ለዚህ ብዙ ምክንያት ይጠቅሳሉ። በእርግጥም ሰው ለምን በዓል ይጠላል? አንዳንዶች አንደኛውን ምክንያት ሲያስቀምጡ በበዓል ወቅት የነበሩ ከፍተኛ ተስፋዎችና እውነታው ጋር ሲነጻጸሩ ሕይወት ጋር ያለ ፍሪክሽን ወይም ፍጭት ጋር መላተማቸውን ይላሉ። አንዳንዶች በበዓል ወቅት የነበሩ ከፍተኛ ተስፋዎች ነገር ግን ከእውነታው ጋር ሲነጻጸሩ አለመገናኘታቸው ብዙዎችን ለበዓል ያላቸውን ስሜት ይጎዳዋል ይሉናል። እዚህ ጋር ዶክተር ኤለን ሄንድሪክስን መጥቀስ ሳይኖርብን አይቀርም። ዶክተር ኤለን ክሊኒካል ሳይኮሎጂስት ነች፣ እንዲሁም ጸሐፊም ነች። በነገራችን ላይ ሃው ቱ ቢ ዩርሰልፍ ኳይት ዩር ኢነር ክሪቲክ ኤንድ ራይዝ አባቭ ሶሻል አንዛይቲ የተባለ መጽሐፏ በዓለም ይታወቃል። የቦስተን ዩኒቨርሲቲ ሴንተር ኦፍ አንዛይቲ ኤንድ ሪሌትድ ዲስኦርደር ቦርድ አባል ነች። ዶክተር ኤለን ሄንድሪክሰን እንዲህ ትለናለች። በዓልን ስናከብር ስንሰባሰብ ፍጹም ደስታ፣ ፍጹም መዋደድ ያለ ይመስላል። ቀጣዮቹ ቀናቶች ላይ ግን ያለው መለያየት የትላንቱን በዓል ሐሰት ያስመስለዋል። በዚህም የተነሳ ሰዎች ሳያውቁት በዓልን ያኮርፉታል ትለናለች። ሌላኛው የበዓል ድባቴ ምክንያት መገናኛ ብዙሃን ናቸው። ምናልባት እዚህ ጋር የእኛን የኢትዮጵያውያንን የቴሌቪዥን የሶሻል ሚዲያ የበዓል ሰሞን ወከባ ልብ ይለዋል። ምክንያቱም መገናኛ ብዙሃን ላይ የሚተላለፉት አብዛኞቹ ፕሮግራሞች ወይም ሶሻል ሚዲያ ላይ የሚለቀቁት አብዛኞቹ ፖስቶች በዓልን ፍጹም ደስተኛ የሚያስመስሉ ናቸው።
ስለዚህም አንዳንድ ጊዜም ደግሞ በቴሌቪዥን የሚታዩት ሰዎች ቤት ያጡ የተቸገሩን ከመሆናቸው ጋር በተያያዘ ሳናስበው ከነዛ ሰዎች ስሜት ጋርም ልንቀላቀልና አብሮ ሊከፋንም ይችላል። እዚህ ጋርም ዶክተር ሜሊሳ ሮቢንሰን መጥቀስ ይኖርብናል። የአሜሪካን ሳይኮሎጂካል አሶሲዬሽን አባል የሆነችው ዶክተር ሜሊሳ ሮቢንሰን ስልክህን ስክሮል ባደረግክ ቁጥር ለበዓል የተለቀቁ ማብቂያ የሌላቸውን ሰዎች መረጃ ታገኛለህ። እነዚህ ሰዎች ፖስት ያደረጉት ሲስቁ ሊሆን ይችላል፣ ሲበሉ ሊሆን ይችላል፣ ሲጫወቱ ሊሆን ይችላል፣ ሲተቃቀፉ ሊሆን ይችላል፣ ወይም የበዓል መልካም ምኞትም ሲገልጹ ሊሆን ይችላል። ወዳጄ ያ ፎቶ ግን ለተነሱበት ቅጽበት እንጂ ሙሉ ሕይወታቸው አይደለም። ከፖስቱ በኋላ የነዛ ሰዎች ሕይወት ልክ እንዳንተ ሆነው ትለናለች። ሌላኛው የበዓል ድባቴ ምንጭ እንግዲህ ተደርጎ የሚታሰበው ለበዓሉ እንደ ሌሎች ሰዎች እንደ ኩዮቻችን የሚጠበቅብንን አለማሟላታችን ነው። ምክንያቱም በዓል የራሱ የሆነ የተለየ ኤክሰፕሽናል ዴይ እንደመሆኑ መጠን ብዙ ነገር እንዲሟላ የምንፈልግበት ቀን ነው። በዛ ቀን ላይ እንደ ሌሎች መሆን አለመቻላችን የጭንቀታችን ምንጭ ሊሆን ይችላል ይሉናል የአሜሪካው ቀዶ ጥገና ሐኪም የሆኑትና ፊዚሽያን የሆኑት ዶክተር ቪቬክ ሞርቲ። እንዲያውም እሳቸው እንደሚሉት አንዳንድ ጊዜ በበዓል ወቅት ብቸኝነት ማለት በአካባቢው ማንም የለም ማለት ሳይሆን በስሜቶች መካከል ከማንም ጋር ግንኙነት የለዎትም ማለት ነው ይላሉ። ምክንያቱም ከሰው እንዳነሱ የሚሰማዎት ሞትና ከሰዎች ጋር ግንኙነት ይቀንሳሉ ብለው አንዱ የበዓል ድባቴ ምንጭ በዓልን እንደ ሌሎች ያለማክበር ወይም ቤትን ያለማሟላት ምክንያት እንደሆነ ሳይኮሎጂስቶች ይናገራሉ። ከዚሁ ጋር በተያያዘ ራሳችንን የማወዳደራችን ምክንያትም ደግሞ ራሳችንን የምናወዳደርም ከሆነ ደግሞ የበዓል ድባቴው በጽኑ ያጠቃናል። እዚህ ጋር ዶክተር ጋይ ዊንችን መጥቀስ ይኖርብናል። የስነ ልቦና ባለሙያና ደራሲ ናቸው። ጋይ ዊንች እንዲህ ይላሉ፣ የበዓል ድብርት ብዙ ጊዜ የሚመጣው እውነታህን ከሐሳባዊ ቅዠት ጋር ማስታረቅ ስለማትችል ነው ይላሉ። ምክንያቱም በዓል ሲመጣ ምኞት፣ ፍላጎት እጅጉን በሰውነታችን ውስጥ የሚጨምርበት ጊዜ ነው። ምናልባት ለዚህ ዓመት መኪና ልትመኝ ትችላለህ። አንተ ያለህበት የህይወት ደረጃ ግን ይሄን ላይመጥን ይችላል። ስለዚህም በዓል በመጣ ቁጥር ከፍተኛ የህይወት ለውጥ ፍላጎት የሚፈልገውን ልብህን ከእውነት ጋር ማስታረቅ ይከብድሃል ማለታቸው ነው ዶክተር ጋይ ዊንች። በተመሳሳይ አንዳንዶች በዓልን የሚጠሉበት ምክንያት ከቤተሰቦቻቸው የሚወዱት ሰው መጉደልም እንደሆነ ጥናቶች ያሳያሉ። ምክንያቱም በዓላት ደማቅ ትዝታዎች ይይዛሉ። ከምንወዳቸው ሰዎች ጋር ሳቅ፣ ፈሽታ በነበረበት ወቅት እነዛን ሰዎች ስናጣቸው ያ በዓል ይጎድልብናል፣ ያደክመናል። ለዚህም ይመስላል ዶክተር አለን ፎልቬት የሐዘን አማካሪ ናቸው። በነገራችን ላይ የስነ ልቦና ባለሙያ ናቸው። የኮሎራዶ ሜዲካል ዩኒቨርሲቲ አባል የሆነው አላን ፎልቬት ከሰሜን አሜሪካ ግንባር ቀደምት የሆኑ የሐዘን አማካሪዎች መሃል አንዱ ነው። በዚህ ሙከራ አግኝቷል። መጽሐፎቹም በዓለም ዙሪያ ከ1 ሚሊዮን በላይ ቅጂዎች ተሸጠውለታል። ወደ ብዙ ቋንቋዎችም ተተርጉመውለታል። ዶክተር አለን ፎልቬት እንዲህ ይለናል፣ በበዓላት ደማቅ ትዝታዎች ይሳሉብናል። እነዛን ስዕሎች አብረውን የነበሩ ሰዎች ሲጎድል ግን ይጠፋብናል። ፍቅርን፣ ማጣትን፣ መደሰትን፣ ማዘንን በዓል በመጣ ቁጥር ሰውነታችን ያስታውሳልና በዓልን እንርቃለን ይላል። በተመሳሳይ በበዓል ጊዜ የቤተሰብ ውስጥ የሚፈጠሩ ውጥረቶች በዓልን እንድንጠላ ምክንያት ሊሆኑ እንደሚችሉ ይነገራል። ምክንያቱም ቤተሰብ በተሰበሰበ ጊዜ የሚነሱ ጨዋታዎች፣ የልጅነት ትዝታዎች፣ ምናልባትም ከአልኮል ከመጠጥ ጋር በተያያዘ የሚደረጉ ፈሽታዎች ሄዶ ጸብ የሚያመጡ መጣላትን የሚጠሩ ከሆነ ብዙዎች በዓልን እንዲጠሉት ያደርጋል። አልኮል የመንፈስ ጭንቀትን ይፈጥራል። በበዓል ጭንቀት ውስጥ ለማውጣት ደግሞ ራሱ መልሶ አልኮልን ስለምንጠቀመው ዞሮ ከአልኮል አዙሪት የማይወጣው የበዓል ውሏችንና ምሽታችን እንድንጠላ ያደርገናል። ለአንዳንዶች ደግሞ ፍርሃትም ነው። ምክንያቱም አልኮል የጠጡ ሰዎች የሚያደርጉትን አያውቁምና በበዓሉ ቀን መጥፎ ስሜት እንዲሰማን ካደረጉን ሁልጊዜ በዛ በዓል ሰሞን አንድ የቤተሰባችን አባል ከአልኮል እንዲርቅ እንመኛለን። ያው ያለ አልኮል በዓል ከባድ ሊሆነው። ከዚህ ጋር በተያያዘ ነው እንግዲህ ዶክተር ፖል ሆኪሜየር
ክሊኒካል ሳይኮሎጂስት ናቸው። በተለይም የአሜሪካ የጋብቻና የቤተሰብ ቴራፒስትም ጭምር ናቸው። እኚህ ሰው በቤተሰብ ውስጥ እንዲህ አይነት ድባቴ ሲከሰት ያዩ ሕፃናት አብዝተው በዓልን ከቤት በመውጣት ይሸሻሉ በማለት ይነግሩናል። ከነዚህ ድባቴ ስሜቶች የበለጠ መገለልን ይፈጥሩብናል። ወደ ማህበራዊ ህይወትም እንዳንቀላቀል ያደርጉናል። በነገራችን ላይ ከሰዎች ጋር ሆን ብለው በዓል ሲሆን ስልካቸውን የሚያጠፉ የሚሸሹ ሰዎች በርካቶች ናቸው። ቤተር ዛን ፐርፌክት መጽሐፍ ደራሲዋ ሳይኮሎጂስቷና ፊዚካል ቴራፒስቷ ዶክተር ኤሊዛቤት ሎምባርዶ እንዲህ ይላሉ። ከመጠን በላይ መጨነቅና ከመጠን በላይ በዓልን ደስተኛ ሆኖ ለማሳለፍ የሚሞክሩ ሰዎች እንዲያውም በበዓል ጊዜ ያዝናሉ ይሉናል። ለምን? ሁሉንም ነገር እነሱ ካላደረጉት ደስተኛ አይሆኑም። በተለይ በቤት ውስጥ እነሱ ሁሉንም ሰው ለማስደሰት ይጥሩና ከሚወዷቸውና ከጣሩላቸው ሰዎች የሚጠብቁትን ምላሽ ካላገኙ እነዚህ ሰዎች በዓልን ያዝኑበታል፣ ይጨናነቁበታል ይሉናል። እንግዲህ ወደ ማጠቃለያው ስንደርስ ዶክተር አንድሪያ ቦኒየር እንዲህ ይሉናል። በዓላት ህብረተሰቡ ደስተኛ መሆን እንዳለብን የሚነግረን ጊዜ ነው። ሁሉም ሰው በዓል ከሆነ ደስተኛ ስለመሆን በአንድም በሌላም የተስማማ ይመስላል። በራሱ ደስተኛ ለመሆን መነጋገር ራሱ ግን ብቻውን ሐዘንን ያመጣል፣ ለብዙዎች ድባቴን ያመጣል። ምክንያቱም ብዙዎች በዓል የቀናት ደስታ እንደሆነ ይሰማቸዋልና። እናንተስ በዓል ሲመጣ ምን አይነት ስሜት ይሰማችኋል?